بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو وندمو جهتوች መላ ዓለም የምትገኙ السلام عليكم ورحمة الله وبركاته። እንግዲህ እንደተለመደ ማለት ነው ትንሽ ኢንፎርሜሽን ለጦቢያ ህዝብ ምናልባት ያልደረሰው ሊሆን ስለሚችል ትንሽ ላሰማችሁ። በመጨረሻ የተከሰተ የትግራይ ሁኔታ ማለት ነው። እስኪ በዚህ ቪዲዮ ትንሽ መጀመሪያ ላሰማችሁና ብዙ ሰዓት የለኝም አጣር ያለ መልእክት ነው ያለኝ። ካርዶችን ሁኔታው አስደንግጧል። ነገር ግን ሚዲያ አቶ ጀዋር መሐመድን ጨምሮ እናሳስባለን። ሰበር ዜና በአዲስ አበባ ቃሊቲ ማረሚያ ቤት አካባቢ የተኩስ ልውውጥ እንደነበር ተሰማም። አቶ ጀዋር መሐመድን ጨምሮ በርካታ የኦሮሞ ታጋዮች የታሰሩበት አካባቢ በመሆኑም በርካቶችን ሁኔታው አስደንግጧል። ነገር ግን ሚዲያችን ስለ ጉዳዩ ማጣራት አድርጎም ትክክለኛ መረጃውን ይዘናል። በአዲስ አበባ ቃሊቲ አካባቢ አንድ ሌባ ባጃጅ ሰርቆ ሊያመልጥ ሲል ፖሊስ ተኩስ ከፍቶ እንደነበር ነው ከአዲስ አበባ ፖሊስ ምንጫችንን መረጃውን ያገኘ ነው። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገር መውጣታቸው እየተሰማ ነው። የመረጃውን ምንጭ ትክክለኛነት ባናረጋግጥም የህወሓት ኃይሎች መቀለን መቆጣጠራቸውን ተከትሎም በብልጽግና መካከል ከፍተኛ ልዩነት ተፈጥሯል። በዚህ ምክንያት ለሴኩሪቲ ሲባል ጠቅላይ ሚኒስትሩን ከሀገር እንዳሸሿቸው ነው ምንጮቻችን የገለጹት። የቀድሞ የትግራይ ክልል ገዢ ፓርቲ ህወሓት መቀለን መቆጣጠሩን አስታውቋል። የፓርቲው ከፍተኛ አመራር የሆኑት አቶ ጌታቸው ረዳ የትግራይ ዋና ከተማ መቀለ በቁጥጥራችን ስር ነች ሲሉ ለሮይተርስ ተናግረዋል። በከተማው የሚገኘው ኤፍኤም መቀለ ራዲዮ ጣቢያ ተቋርጦ የነበረ ስርጭቱን መጀመሩን ዶቼ ቬሌ ለመረዳት ችሏል። የራዲዮ ጣቢያው ከዚህ ቀደም ይደመጡ ያልነበሩና የትግራይ ኃይሎችን የሚያወድሱ ሙዚቃዎች በማሰማት ላይ እንደሚገኝ የዶቼ ቬሌ ዘጋቢ ተናግሯል። የትግራይ መከላከያ ኃይል ተብሎ የሚጠራው ታጣቂ ከተለያዩ አቅጣጫዎች ወደ መቀለ ከተማ መግባቱን የከተማዋ ነዋሪዎችና የዶቼ ቬሌ ዘጋቢ አረጋግጠዋል። የመቀለ ከተማ አስተዳደር በሚገኝ በት አካባቢ እንዲሁም አዋሽ ካምፕ ተብሎ የሚጠራው የቀድሞ የሰሜን እዝ የጦር ሰፈር አካባቢ ታጣቂዎቹ ታይተዋል። ሁለት የከተማዋ ነዋሪዎች እንዳሉት በመቀለ የተለያዩ ቦታዎች ማምሻውን አልፎ አልፎ የተኩስ ይሰማ ነበር። የዶቼ ቬሌ ዘጋቢ እንደተናገረው የተሽከርካሪዎች ጥሩምባና የርችት ተኩስ በከተማዋ እየተሰማ ይገኛል። ሚሊዮን እዛ መቀሌ ምንድን ነው የሆነው? አሁን ከአዲስ አበባ የትግራይ ጊዜያዊ አስተዳደር የተኩስ አቁም ስምምነት እንዲደረግ ጥሪ አቅርቧል የሚል ዜና ደርሶናል። በመንግስት መንግስት በሚቆጣጠረው መገናኛ ዘዴ አማካኝነት እዛ መቀሌ ደግሞ የቀድሞው የትግራይ አስተዳዳሪ የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች መቀሌ ገብተዋል የሚል ነገር አለ። ምንድነው የሰማሁና ምንድነው የሆነው? እስቲ ባጭሩ ንገረኝ። ያው ቅድም ገልጬው እንደነበረ ያው የኢትዮጵያ ሰራዊት ከተማን ከወጣ በኋላ አሁን ላይ ያለው ድባብ ያው የትግራይ ኃይሎች ወደ መቀለ ከተማ ገብተዋል የሚል መረጃ ነው እየተሰራጨ ያለው። የትግራይ ኃይል ማለት አማጺዎቹ ማለት ነው ሚሊዮን? እና በትክክል ግለጽልኝ። አማጺያኑ ማለት ነው? አዎ የኢትዮጵያና ኤርትራ ኃይሎችን ሲዋጉ የነበሩ ኃይሎች ናቸው። የትግራይ ኃይሎች ወደ ትግራይ ወደ ክልል ወደ ከተማ ወደ መቀለ እንደገቡ እየተገለጸ ያለው። ስለዚህ እሱን ተከትሎ ደግሞ በከተማዋ ላይ የአቅጣጫዎች ብዙ ያው ርችት እየተተኮሰ ነው። መኪኖች እና ሞተር ሳይክሎች ጥሩምባ እየነፉ በከተሞች እየዞሩ ይገኛሉ። ሰዎች ባንዲራ የትግራይ ባንዲራ ይዘው ሲጨፍሩ ተመልክቻለሁ። ያው በተለያየ አቅጣጫ ደግሞ ግጭቶች እየተሰሙ ይገኛሉ ማለት ነው። ስለዚህ መቀሌ አሁን የቀድሞው የትግራይ ገዢ ፓርቲ የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ተቆጣጥረዋታል ማለት እንችላለን? እኔ አሁን በአይኔ ያየሁት ነገር የለም። አንድ ዋናው ነገር ግን በህዝቡ ዘንድ ያለው መረጃ እሱ ነው። ስለዚህ እሱን ተከትሎ ደግሞ በተለያዩ እሺ እናመሰግናለን። ይሄ አንድ ሪፖርት ያደረገው ነው። በርግጥ ውሸት አይደለም። ይሄ ውሸት የሚለው በህዝብ ያየሁት አለ። በቃ ዋና ህዝብ ነው። ህዝብ ከያዘ ሰው ሌላ ማን ያስፈልገዋል? አንድ ሜሪኮ ህዝብ ነው የሚያስፈልገው። ያለ ህዝብ ምንም የሚሆን ነገር የለም።
እና አሁን መናገር የፈለኩት ባጠር ያለ ማለት ነው አልহামዱሊላህ አሁን ለዛ እንትኑ ለተለያዩ የዓለሞች ሚዲያ እየጠሩ ናቸው እየተናገሩ ናቸው መረጋገጥ ትችላላችሁ አሁን በ5 ደቂቃ በፊት የቀናት አልሁራ የምትባል በአረብኛ እየተናገርኩ ነበር አጭር እንትን መልእክት ማለት ነው ከዛ መጥቼ ነው አሁን ያናገርኳቸው ያለሁት እና ነግራችሁ የሚፈልግ ምንድነው የትግራይ ህዝብ ማንበርከክ አይቻልም ቲዲኤፍ ደግሞ አልহামዱሊላህ አያችሁ አቢ አህመድ አይደለም ጦርነት ያቆመው ስለ ከሰረ ነው ተሸንፈዋል ነው የሚባል ሌላ ስም የለውም እኔ አቆም ያለው እንደዚህ ታዛዝ ሰጥቻለሁ አይደለም የኢትዮጵያ መከላከያ ወታደር የኤርትራ ወታደር የሌሎች ወታደር ወደ ትግራይ የገቡ የሞተ ሞተዋል የተማረከ ተማርከዋል የተሩጦ የወጣ ምንድነው በፍራት የሮጠ የሄደ ደግሞ ወጥተዋል ማለት ነው ስለዚህ አሁን ትግራይ ኦልሞስት ሁሉ ባንል ኦልሞስት እስከነዚህ የአራዊት የኤርትራ አራዊት ወታደር ጥርግ ብሎ እስከሚወጣ እንዳያችሁ የሙርኮኞች እስከ 3000 የሚሆኑ ሙርኮኞች ዓለም ሙሉ አያቸው እናንተ ማየት ካልፈለጋችሁ በስተቀር ምን እንዳሉ ትግራይ ህዝብ ለነሱ ሊገድሉ የመጡ ትግራይ ህዝብ ግን እንዴት አድርጎ እንደተቀበላቸው እንዳበላቸው እንዳጠጣቸው ሁሉም ነገር እንዳደረግላቸው እኛ ግን ካሁን በኋላ ጦቢያ ኢትዮጵያ የምትባል ሀገር ከልባችን ተደምስሳ ወጣለች እስከ መጨረሻ ትግራይ ሀገር እንድትሆን እንታገላለን ሀገር ትሆናለች ደግሞ ታያላችሁ ነገ ጧት አትሆንም የምትሉ ታያላችሁ ምክንያቱም እኛ ባለ ሐቅ ነን ባለ ታሪክ ነን የክርስትና ታሪክ ትግራይ ነው የጀመረ የእስልምና ታሪክ ትግራይ ነው የጀመረ ነጃሺ ያለን የሁሉ ገዳማት የሁሉ ቤተክርስቲያናት የኛ ታሪክ ነው እናንተ የኛ ያላችሁ የነበረ ራሱ የነጃሺ ታሪኩ መላ ዓለም እየሄዳችሁ ገንዘብ የምትበሉበት የነበራችሁ መጅልስ አልአዕላ ሳይቀር የኤርትራ ሙስሊሞች ሳይቀር ነጃሺ የኛ ነው ያላችሁ እኛ ዝም ብለን እስካሁን ድረስ እንትን ያደረግን ነበር ይቅርታ በመሃል ስለገቡን ነው ከቲቪ ማለት ነው ስለዚህ ነው አጣር ያለ ነው መልእክት ያለኝ እያያችሁ ነው የአሜሪካ ዩኤንም እንትን ምንድነው የሚባል ድንገተኛ ስብሰባ ወይ ደግሞ ሁጹጽ አኺባ ምንድነው የሚባል ሁጹጽ አኺባ ምንድነው በአማርኛ የፍጥነት ስብሰባ ተብሎ ማለት ነው ኢመርጀንሲ ስብሰባ የተሰብስበዋል በትግራይ ጉዳይ ማለት ነው ስለዚህ ሐቅ ያለው ሰው መጨረሻ ላይ ያሸንፋል ያለ ምክንያት ደግሞ አይደለም ህወሓት ዱቄት የሆነች ህወሓት የተባለች ማለት ነው አሁን ኦልሞስት ትግራይ በሙሉ ሊቆጣጠሩ ቢፈልጉ ሌላ ቦታ መሄድ ይችላሉ የነሱ አላማን ሰላም ለነሱ ተወላቸዋለሁ እኛ ህዝብ ግን አብቅተናል ከኢትዮጵያ ሀገር የምትባል አብቅተናል እስከ መጨረሻ ሀገር ልትሆን ትግራይ እንሰራለን እንኳን ለትግራይ ለኢትዮጵያ ራሱ ያለማን ሰውነን ጥሩ የሰራን ሰውነን ይሄ አይደለም መካሲ ለኛ ለህዝብ ትግራይ ለናቶች ትግራይ ሊደፈሩና ለልጆች ትግራይ ሊገደሉ 8 ወር ትምርት ሳይሄዱ መደረጉ ረሃብ ሊሞቱ እህል እንዳይገባ እንደዚህ አረመንነት ታይቶ አያውቅም ከራስህ መንግስት እንደዚህ አይነት አሰራር እነዚህ የማይረቡ ፓርላማ ያሉት ሴቶችና ወንዶች የፓርላማ ሰዎች የተባሉ በህግና በታሪክ የሚጠየቁ ሰዎች መስላቸው የዘር ጭፍጨፋ ለዘር ማጥፋት ትግራዋይ ማለት ለማጥፋት የተሰራ ስራ ማለት ነው አላህስ የት ስለሄደ ነው አላህ እንደሱ ለእናንተ ሊሳካላችሁ ለተበደለ ህዝብ በፍጹም ሊሆን አይችልም ለአንصرنه ولو بعد حين ብለዋል አላህ Subhanahu Wa Ta'ala ለተበደለ ሰው ለማንም ይሁን
ሃይማኖቱ አያገባም። ማን ይሁን የተበደለ ሰው አላህ ከሱ ጋር ነው የሚቆመው። ደግሞ መጨረሻ ላይ ያሸንፋል። እንኳን ህዝብ ትግራይ 17 ዓመት ተታግሎ ነፃነት አምጥቶ እናንተ የኛ ወንድማሞች ብሎ ከናንተ ጋር ታቅፎ የኖረ ህዝብ ነው። እናንተ ግን ልባችሁ ደግፋችሁ ይሙት ብላችሁ ነው። ግን አልহামዱሊላህ هذا من فضل ربي الله سبحانه وتعالى ገና ጥሩ ቦታ ያደርሰናል። ከናንተ ስንላቀቅ ስንላይ ከቺ ኢትዮጵያ የምትባል ሀገር አንድ ሃይማኖት አንድ ባንዲራ ልሙጣኖች አማራ በሽተኛ ሜንታሊቲ ያላቸው ኤሊቶችም ይሁኑ ህዝብም ይሁን እኛ ብቻ የሚለው የኛ የኛ የሚለው ሜንታሊቲ ይሄ መሰበር አለበት። ለማንም አይበጅም። እንደገና ደግሞ ለኦሮሞ ህዝብ አላህ ድል ያርግላቸው። እነሱ ራሱ የተበደለ ህዝብ ስለሆነ እነሱ መጨረሻ ላይ እንደሰማችሁ ቶክስ እንደነበረ በእስር ቤቱ እነ ጀውሃር ያለበት ስፍራ ምን እንደተከሰተ ገና አላወቁም እነሱ። እኔ ማላቅም ግን እነሱም አላህ እስራቸው ይክፈትላቸው። ለሐቅ የሚታገል ሰው መጨረሻ ጋር ሐቅ ከሱ ጋር ነው። ቢሞትም ለሐቅ ቢሞት ችግር አይደለም። ለምን ለሀገሩ ለህዝቡ ከሞተ ሰው ጀግና ነው የሚባል ኖርማል ሞት አይደለም፣ ጀግንነት ሞት ነው። ማንም ሰው ቁጭ ብሎ አልጋሎ ሆኖ ራሱ ይሞታል። ሞት የማይቀር ነው ለሁላችን። ሰዓቱ ጠብቆ ይመጣል። ተገድሎ ይሞታል፣ በጀግንነት ይሞታል፣ ውሸታም ሆኖ ይሞታል፣ ባንዳ ሆኖ ይሞታል፣ ተለያየ ሞት አለ። ሞት አትቀርም። ግን ሐቅ መናገር ግን ሐቅ መስራት ግን አላህ የሚወደው ሰው የሚወደው ሁሉ ሰው ለዘላለም የሚያስታውሰው ነገር መስራት ነው ዋና። እና እንደዚህ ነው የደረሰ የኛ ሁኔታ። ስንት ተዋሸ ስንት ተባለ። አሁንም የኛ መሸነፍ አብቅቶ አይደለም ጀምሮ ነው። ለምን አላህ Subhanahu Wa Ta'ala ምን ብለዋል? ኢነ ማዕል ዑስሪ ዩስራ ከችግር በኋላ ብርሃን አለ። ከችግር በኋላ ከጠበባ በኋላ ክፍተት አለ። በር ይከፈታል። አሁን ለትግራይና ለህዝብ ትግራይ ድሉ የተከፈተ ነው። ገና ብዙ ነገር ይከሰታል። እናንተ ግን አፍራችሁ ቁጭ ብላችሁ ነው የምትቀሩ። ፓርላማዎች፣ ጋዜጠኞች፣ ውሸታሞች ያንጨበጨበ ይሙቱ ያለ ኢትዮጵያ መከላከያችን ነው ትክክል ያላችሁ የታለ? የእናንተ መከላከያ ሩጦ ነው ከመቀለ 240 መኪና ወታደር ሩጦ ነው የወጣ። እድል ተሰጣቸው ወይ ውጡ ወይ 3 እድል ተሰጣቸው በቲዲኤፍ ማለት ነው። ቲዲኤፍ ከመንግስት ትግራይ ቦታው ይዞ አሁን እንደሰማችሁ ማለት ነው ለዓለም ህብረት ዓለምን አሜሪካም ለሁላቸው አመልክተዋል። ሁሉ የኛ በህግ ስለሆነ ሁሉ በህግ ይደግፈናል። እናንተ ግን ነገ ጠዋት በታሪክ ዘላለም ታፍራላችሁ። ከትውልድ እስከ ትውልድ በህፍረት ነው የሚቀር እና ለዚህ ነው ማድረስ የፈለኩት። እንኳን ደስ አለን ሁላችን በሙሉ ዓለም የምትገኙ ትግራዋይ አብሽር። ብዙ ይቀጥላል። ትግራይ ሀገር ትሆናለች። እኛ ህዝብ ከፈለግን ይሆናል። ህዝብ ነው የሚወስነው፣ ፓርቲ አይደለም የሚወስነው፣ ህዝብ ነው የሚወስነው። የህዝቡ ፍላጎት ከሆነ ሁሉ ስለተነሳ እኛ ከማንም የምንጎድል ህዝብ አይደለንም፣ አገር አይደለም። ትግራይ ብዙ ነገር አላት፣ ብዙ ታሪክ አላት። ሀገርም ነበረች በፊት እስከ የት ቦታ የምትደርስ ሀገር ነበረት። አሁንም እንደሱ ትደርሳለች። እና ማመስገን የምፈልገው የትግራይ ተከላካይ ወታደሮች፣ ወጣቶች፣ አባቶች፣ ወንድሞች፣ ሴቶች፣ ወንዶች በሙሉ ወጥቶ ለትግራይ ነው ሞታለው ያለ በጣም 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 እናመሰግናለን። አላህ ያቆያችሁ፣ አላህ ይጨምርላችሁ። ካላችሁበት ኃይል አላህ ኃይል ይጨምርላችሁ። ምክንያቱ ለሐቅ የቆመ ሰው አንድ ምርከኛ በስተት መጥፎ ሳይዙ ሳይገድሉ ያበሉ ያጠጡ ህዝብ እየተራበ እነሱ ግን በራሳቸው የመሰከሩት አይታችሁ ነው። እንመለሳለን፣ እናገራለን፣ ብዙአለን እንደሚሉት አብይ አህመድ ሸሽቶ ከሀገር ወጥቷል እያሉ ነው። ድሮስ ውሸታ ምን ያረጋል ከወጣ ማለት ነው። አላቅም እንግዲህ ሀገሩ በሰላም እንደተረከበው ለሌላ ለሚገባው ሰው ደግሞ በሰላም እንዲያስረክበው ተስፋ እናደርጋለን። ምክንያቱ እሱና ኢሳያስ አፈወርቂ በህግ ዓለም ይጠየቃሉ። የጦር ወንጀል ብዙ ሰርተዋል። ትግራይ ያልተሰራ ነገር የለም። ጋና ያልተነገረ እንጂ ጋና ያልተሰማ እንጂ በእናንተ ውሸታሞች ሚዲያ
ስለተሸፈነባችሁ እንጂ ዓለም ሙሉ ላይ የተናገረበት ነው። ስለዚህ ውጡ፣ ስሙ፣ ጆራችሁ ለብልጽግና ይሄ ብልግና የሚባል ፓርቲ ብቻ ሰጣችሁ አትደድቡ፣ በፍላጎታችሁ አትደድቡ። ጭንቅላታችሁ በራሳችሁ አስሩት እና የሚደረግ ለራሳችሁ ለህይወታችሁ እንጂ ለኛ አሁን የፈለገ ብታረጉ ዋጋ የለውም። አለቀ። ለኛ ለራሳችሁ ብትሉ እንጂ ለኛ የምታረጉልን የለን። አልহামዱሊላህ አላህ ለዚህ ቀን አበቃን። አገር ሆና ደግሞ ትግራይ የራሷ ባንዲራ፣ የራሷ ብር፣ የራሷ ህግ፣ የራሷ መንግስት ስታረግ አንድ ቀን ደግሞ ታያላችሁ። የማይቀር ነገር ነው። ስለዚህ አልহামዱሊላህ على نعمه التي لا تعد ولا تحصى الله ነው የምናመሰግነው። ሁሉም ሰው በጎናችን የሆነ ደግሞ የነዚህ ባንዳዎችና ጦቢያኖችና የሻዕቢያ ኤርትራኖችና ደጋፊው ኤርትራኖች ካልሆኑ በስተቀር እኛ ጠላት የለንም። እናንተ አማራና ኤርትራ ብቻ ነው የኛ ጠላት፣ ሌላ የለንም። ኦሮሞ ደግሞ ግማሹ ከብልግና ፓርቲ ያለ፣ ግማሹ ደግሞ ከኦሮሞ ትግል ያለ ደግሞ በጎናችን ነው። እናመሰግናለን። ለእናንተም አላህ ድል ያርግላችሁ። አላህ የተጨቆናችሁ ህዝብ ነው። እናንተም ጥሩ ያድርግላችሁ። ይሄ ነው ማለት የፈለኩት። ህዝብ ትግራይ ብለዋል። እኛ ከማንም ምንጠብቅ ኃይል አይደለም፣ ከአሜሪካም ይሁን ከምንም ይሁን። እኛ ከድሮ ጀምሮ መጀመሪያ ትግል ሲጀምሩም 5 ሰው 6 ሰው በትንሽ በ5 በመሳሪያ ነው የጀመሩት። እንኳን አሁን በዚህ ሰዓት ማለት ነው። በፊት ገና 10 በመጀመሪያ ህወሓት ስትጀምር ማለት ነው። አሁን እንኳን ህወሓት ብቻው አይደለችም፣ ቲዲኤፍ በሙሉ ከህወሓት ጋር ከሌሎች ፖለቲካ ፓርቲ ሆነው ትግራይ ምን ያመስሏታል ታያላችሁ። ስንት ጭንቅላት አላት መሰላችሁ? ስንት ምሁር አላት። ስንት ምሁር ብትገድሉ፣ ስንት ወጣት ብትገድሉ፣ ስንት ሴት ብትደፍሩ፣ ልጅ እጅ ብትቆርጡ፣ አልহামዱሊላህ የቀረ ደግሞ እነሱ ለዚህ ሀገር መስዋዕትነት ከፍለዋል። የቀረ ደግሞ ጀግንነቱ ገና ያሳያቸዋል። ስለዚህ ትግራዋይ አብሽር ነው ማለት የሚፈልገው። አትደበቅ፣ አትፈር፣ አትፍራ። አላህ የከተበው ነገር ነው የሚሆነው። ድል ለትግራይ፣ ድል ለህዝብ ትግራይ። ትግራይ ታሸንፋለች። አሁን ብዙ ነገር ይጠብቅንበናል። ህዝባችን ብዙ እርዳታ ያስፈልገዋል። ግዴታ አብይ አህመድ ወዶ ሳይወድ እርዳታ ይከፍተዋል። ወዶ ሳይወድ አሁን በግዴታ ነው፣ ሳይወድ ነው። ምክንያቱም ዓለሙ ከኃይለኛ ነው የሚሆነው፣ ከውሸታም አይሆንም። ምክንያቱም አላህም ከሐቀኛ ነው የሚሆነው። ከኃይለኛ ይወዳል፣ ሐቀኛ ደግሞ ይወዳል። ሰነፍ አላህም አይወድም፣ ውሸታም አላህ አይወድም። ስለዚህ ምን ዋጋ አለው? የዝም ብለው በርበራ ምን ያልተናገረው ቃል የለም። እንደዚህ ነን ማለት ምንም ትርጉም የለውም። እናንተ ደግሞ የትግራይ ህዝብ ከኛ ጋር ተታግሎ ስንት ነገር አድርጎ ብላችሁ ሳትወጡ ይሄ ለዓለም ህፍረት ለዘላለም ህፍረት ተሰክማችሁ ቆዩ። እኛ ግን አልহামዱሊላህ አላህ ሊያወጣን ነው ከናንተ የኢትዮጵያ ዘላለም ኢትዮጵያ ዓለም ሙሉ ኢትዮጵያ አሳውቀው ለኛ ገዳይ ልትሆኑ። ይሄ እኮ በሳይኮሎጂ በዓለም ታይቶ ተሰምቶ አያውቅም። የራስ ሀገር ከሌላ ከኤርትራ ወታደር አምጥቶ የአረመኔ ኤርትራኖች ወታደሮች ደግሞ እነዚህ ቂመኞች ለምን በፊት ስለተሸነፉ ወያነ ስላሸነፋቸው አሃድግ ስላሸነፋቸው ጥሩ ፖለቲካ ስለሰሩ ሐቅ ስለሰሩ እናንተ ወያነ ስትሉ ሐቅ ወጣ። በቃ አሁን ወያነ ብትሉ ምን ብትሉ የሚሰማችሁ ሰው የለም። ምክንያቱም ፕሮፓጋንዳችሁ የእናንተ 27 ዓመት የሰራችሁ በውስጥ እንደ እባብ የሰራችሁ ወጥተዋል። አሁን በፕሮፓጋንዳ እንደሰራችሁ ዝም ብላችሁ ስም ማጥፋት እንደሆነ ሳታመሰግኑ የቀራችሁ ናችሁ። እናመሰግናለን። ሌላ መረጃ እስከምንመለስ በሁሉም ቋንቋ ስሙት። አልহামዱሊላህ ወአኽር ዳዕዋና አልহামዱሊላህ ረብል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን። ሼር እንዳትረሱ፣ በሙሉ ሰው አድርሱልኝ። እንኳን ደስ አለን፣ እንኳን ደስ አላችሁ ሁላችሁ የምትሉኝ የደወላችሁ። ሌሊቱ ሙሉ እኔ አልተኛሁም። በቃ ከትናንት ጀምሬ አልተኛሁም። አሁን ደግሞ የቲቪ ኢንተርቪው ስለነበረኝ ነው የሀበሻ ልብስ ለብሼ ወጥቻለሁ። እንዲሁም በዛ ደግሞ ጦቢያ ህዝብ ላበስራችሁ ብዬ ነው። ያልሰማችሁ እንዳትሆኑ።
ወይ ደግሞ እንደዚህ ውሸት የምትሉ የለም። ውሸት ከናንተ ነው የሚመጣ እንጂ ከኛ በኩል አይመጣ ሀቅ ካልሆነ በስተቀር ውሸት አይመጣ። እሺ በሉ ደህና ሁኑልኝ፣ ሰላም ሁኑልኝ፣ አብሽሩ። በሙሉ ዓለም ያላችሁ ትግራዋይ ደስ እንኳን አላችሁ። እንዳትረሱ ህዝባችን ብዙ ድጋፍ ያስፈልገዋል። ደስታ ብቻ አይደለም። አሁን ነው ስራ የተጀመረ፣ አሁን ነው ድጋፍ የሚያስፈልገው። ብዙ ስራ የቤት ስራ አለን። አድነታችሁ እንዳትረሱ። ጠላት በመሃል እንዳይገባ እንደሞ እንዳትሰሙ። ይቅርታ አድርጉልን፣ ተሳስተናል፣ ፈጠረ የሚለው በኤርትራ በኩልና በኢትዮጵያ በኩል የሚመጣ አሁን ጆራችሁ ዝጉት። አሁን ሰዓቱ አይደለም፣ የይቅርታ ሰዓት አይደለም። ገና ህዝባችን ቦታው እስከሚደርስ እኛ በሰዓት በመፈለግነው ሰዓት ነው ይቅርታ የምንለው እንጂ እናንተ በጠየቃችሁ ሰዓት አይደለም ይቅርታ የምንለው። እኛ በምንፈልገው ሰዓት ነው። ስለዚህ ማንም ትግራዋይ ዝም ብሎ ከዛ ወደዛ አታቀባጥሩ። ወላ ከኤርትራኖች ወንድማችን የሚሉ ውሸታሞች ወንድማችን ያልሆኑ እንደገና ተመልሳችሁ ወደ ራሱ ችግር እንደገና አትግቡ። በቃ ገና ነው። አሁን እኛ አገር ሆነን ስሙ፣ ይህን ምክር ስሙ፣ ለህዝባችን ብላችሁ ስሙ። እንደዚህ የምታቀባጥሩ ደግሞ በዛ ከነሱ ተደምራችሁ ሂዱ፣ ተጨምራችሁ ከነሱ ጋር ሂዱ። ህዝብ ትግራይ ይብቃው። ካሁን በኋላ ወንድም እያለ የሚገድለው የሚጨፈጭፈው አንቀበልም። ለሚመጣ ትውልድ ነፃ ትግራይ ደረቱ ነፍተው የትም ቦታ ሂዱ። አገሩም ያለባ ነው የምንፈልግ። የማንም ሌላ ቦታ አልምተን ቤት ሰርተን ሱቅ ከፍተን ምን አድርገን ወደ ኋላ ትተን መሄድ አንፈልግም። በቃ ይብቃ። ንብረታችን በአገራችን በትግራይ መሆን ነው የምንፈልገው። ከድሮ ከአባታችን አጎታችን ጀምሮ እስካሁን ድረስኛ ለአንዱ አገር ስናለማ የራሳችን አገር መልማት አለብን። ይህን ይለቅ በቃ። ስለዚህ ከሌላ መደመር የሚፈልግ ደግሞ ይደመር፣ የራሱ ጉዳይ ነው። ለትግራይና ለትግራዋይ ትግራይ ለትግራዋይ ናት፣ በትግራዋይ ነው መሆን ያለባት። ሌላ አንፈልግም። የህዝብ ድምጽ ደግሞ ያሸንፋል መጨረሻ ላይ እና እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በአረብኛ በተለያየ ቋንቋ እስከምንመለስ ጠብቁኝ። ወጀዛኩም ላህ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ።